አብሽር ጌታ ምትደሰትበትን ይሰጥሃል። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሁን ባለንበት በገጠመን አህዋል ሁኔታ ተጨናንቀን ከብዶን ያለብን የገጠመን ችግር ማያልፍ መስሎን ሊሆን ይችላል። አብሽሩ አላህ ስብሓነሁ ወተዓላ በቁርአን እንዲህ ይላል፣ ወለሰውፈ ዩዕጢከ ረቡከ ፈተርዳ። ነቢያችን ሰለላሁ ዐለይሂ ወሰለም መካ እያሉ ከግራ ከቀኝ ከላይ ከታች ከፊት ከኋላ ቁረይሾች አዛ ሲያደርጓቸው ሙሽሪኮች ሲያስቸግሯቸው በጣም ተጠበው ተጨንቀው ባሉበት ሰዓት አላህ ምን ይላቸዋል? አብሽር አይዞህ ሰብር ጽና ወደፊት አላህ ስብሓነሁ ወተዓላ ምትደሰትበትን ምትረካበትን ነገር አላህ ይሰጣል ብሎ ቃል ገባላቸው። አላህም በገባላቸው ቃል መሰረት ድል አድራጊ ያደረጋቸው መንግስትም ያደረጋቸው ያሰቡት ሁሉ እንዲሳካ ያደረገላቸው በአዱንያ በአኼራም ጭምር ሸፋዓተል ኩብራ ትልቁን የማማለድ ማዕረግን ሰጥቷቸው ኡመታቸውን ከሌሎች ኡመቶች በበለጠ ጀነት እንዲገባ በማድረግ አላህ ያስደስታቸዋል። አንተም እኔም የትኛውም አይነት አህዋል ችግር ላይ ብንሆን ሰብር እናድርግ፣ ወደ አላህ እንመለስ። አሁን የገጠመን መከራ ችግር ያልፋል፣ የተሻለ ሐያት ይመጣል። አብሽሩ በአላህ ላይ እንተማመን እላችኋለሁ። ወጀዛኩሙላሁ ኸይረን።